አይ እንግዲህ ያንድ ወንድ ያንድ ሴት እናት አባት ነው የሆኑት። ሚጣ ለአባቷ ለአባት ሴት ልጅ ወደ አባቷ ስለሚባል ወንድ ልጅ ወደ እናቱ ነው ይባላል። ወንዱን ደግሞ ላንቺ። ስለዚህ ንብረት ርክክብ ተሟላ ማለት ነው አይደለ? እግዚአብሔር ይመስገን። አዎ በጣም እድለኛ ናችሁ። መንታ የብዙ ሰው ምኞት ነው። አንድ ወንድ አንድ ሴት አርጎ ሲሰጥ ደግሞ በጣም ደስ ይላል። በጣም መልካም ቤተሰብ ናችሁ። በተለይ አንተ ከመሬት ከወደቁ የምታነሳቸውን እነዛን ብዙ ንጹህ ነፍስ ያላቸውን ሰዎች ያገዝክኛ ደግሞ በትንሽ መልኩም ቢሆን የእናንተን ደስታ አግዘንም ደስታችሁንም ተካፍለን ስላየን በጣም ይሄን ቤተሰብን ስላወቅን ደስ ብሎናል። እውነትም ምርቃታችሁ መሬት ጠባላለን ባንድ ወንድ ባንድ ሴት ቀጣዩ ምርቃትን እንጠብቃለን እና በጣም ደስ ብሎናል። በሰላም ስላለቀ እግዚአብሔር ስለረዳን ነው። መንታ ሲሆን ምጥ ያለ ቀን መምጣት ብዙ ነገሮችን ምንፈራቸው ነበር አይደል? እያንዳንዱ ቀን ይሄ እንዳይሆን እያለን ግን እግዚአብሔር ረዳንና ሁሉ ነገር በቀኑ ሆኖ ማሞቂያም ሳይገቡ ወዲያው እናንተ አቅፋቸዋቸውና እግዚአብሔር ይመስገን ስለ ሁሉም ነገር። በቃ እናመሰግናለን።